እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። ሌላው ደግሞ እስከዛሬ ድረስ እንግዲህ ስለኔ ምንም ነገር ሲወራ ለ5 ዓመት ያክል መልስ ሰጥቼ አላቅም። አሁን ግን እስከ ዛሬ ድረስ ለተነሱብኝ ትልልቅ ጉዳዮች በዚህ ቪዲዮ መልስ ሰጣለሁ። እንግዲህ ተመልካቾቻችን ዘንድሮ እየተቸገርን ያለነው ነገር ምንድነው? አንድ ሰው የሆነ ነገር ካለ በኋላ ሰውየው ያለው ነገር እውነት ከሆነ እውነትን አታክ ማድረግ ስለማይቻል መጀመሪያ ሰውየው የተናገረውን መቀየር፣ መገልበጥ፣ ትርጉሙን ማዛባት፣ ከዛ በኋላ ያን የተዛባ ነገር ደግሞ መተቸት ላይ መጠመር ነው። እሼቱ መለሰ ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት። አንተ ማን ነው ቅዱስ ያደረገ? ሲጀምር እንግዲህ ሎጂክ የተማረ ሰው ይህም በቀላሉ ይረዳዋል። ሎጂክ ውስጥ ፋላሲ የሚባል ነገር አለ። ፋላሲ ውስጥ ደግሞ ስትሮማን ፋላሲ የሚባል አለ። ተከራካሪው ግለሰብ የሌላኛውን ሰው እውነተኛ ሐሳብ ወስዶ ወደ ሌላ እጅግ የተጋነነ ወይም የተዛባ ወይም የተሳሳተ ትርጉም ይለውጠዋል። በመቀጠል ሰውየው በጭራሽ ያልተናገረውን ያንን የተዛባ ሐሳብ እንደ ትልቅ ስተት አድርጎ በመተቸት ድል እንዳገኘ ይቆጥራል። የኛ ሐሳብ በዓለማዊና ከእግዚአብሔር ሕግ ጋር በሚጻረር ነገር የሚታወቅ ሰው ያለምንም የንስሐ ሂደት፣ ያለምንም የትምህርት ጊዜ፣ ያለምንም የተለወጠ ልብ መጥቶ ለቤተ ክርስቲያን ገንዘብ አሰባሳቢ ሆኖ ሲቀርብ ለወጣቶች ዓለም ላይ እንደልባችሁ ሆናችሁ መታችሁ ደግሞ ቤተ ክርስቲያንን መወከል ትችላላችሁ የሚል የተዛባ መልእክት ያስተላልፋል ነው እንጂ ኃጢአተኞች ወደ ቤተ ክርስቲያን አይምጡ አይደለም። ወደ ቤተ ክርስቲያን መምጣት መብት ነው። ነገር ግን ቤተ ክርስቲያንን የቲክቶክ ፓርትቱ መተወኛ ቦታ አድርጎ እየቀረጹ ጭፈራ ቤትንና ቅድስት ቤተ ክርስቲያንን በአንድ ገጽ በተከታታይ ቪዲዮ በመልቀቅ በአንድ ሚዛን መስፈር ቢለመድም ባለም በፍጹም ኖርማል አይደለም እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣን ኃጢአትን ጌጥ አደረግነው እና በእውነት እኔ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይህን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። ሌላው ደግሞ እስከዛሬ ድረስ እንግዲህ ስለኔ ምንም ነገር ሲወራ ለ5 ዓመት ያክል መልስ ሰጥቼ አላቅም። አሁን ግን እስከ ዛሬ ድረስ ለተነሱብኝ ትልልቅ ጉዳዮች በዚህ ቪዲዮ መልስ ሰጣለሁ። እንግዲህ ተመልካቾቻችን ዘንድሮ እየተቸገርን ያለነው ነገር ምንድነው? አንድ ሰው የሆነ ነገር ካለ በኋላ ሰውየው ያለው ነገር እውነት ከሆነ እውነትን አታክ ማድረግ ስለማይቻል እሼቱ መለሰ በገደምዳሜው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይሄ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተ ክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም፣ በእነሱ መስፈርት ማለት ነው። ሲጀምር ቤተ ክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በአንተ ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችን ወደ ቤተ ክርስቲያን እንዲመጡና እንዲጠጉ የክርስቶስን ስራ እንዲሰሩ የክርስቶስን
ባህሪያት እንዲይዙ ነው። አንተ ማሚ ሀበሻ እንደዛ አይደለችም ብለህ ካሰብክ ወደ ቤተክርስቲያን አስጠግተዋት የቤተክርስቲያንን ነገር ቢያስተምሯት እሷም የቤተክርስቲያን ማስታወቂያ ብትሰራ ምንድነው ኃጢያቱ ነው? ለዚህ እኮ ነው ብዙ ሰዎች ቤተክርስቲያን የሚመሽዋት። እኔ ኃጢያተኛ ከሆንኩ ወደ ቤተክርስቲያን እንድመጣ መገፋት ነው ያለብኝ እንጂ ከቤተክርስቲያን እንድርቅ በእንዳንተ አይነት ንግግር ማለት ነው። የግድ አንተ ነህ ኮሚሽን የምትበላው ሰውዬ፣ ደጋግመህ ኮሚሽን የበላ ሰውዬ አንተ ነው ወደ ቤተክርስቲያን መሄድ ያለብህ። ክርስቶስ እነማንን ያከበረው? አረ ስብከት እያለኝ ነው ዛሬ። እነማንን ያከበረው እንዴ? ረጃጅሞቹን እኮ አይደለም ቁመታቸው ከሩቅ ክርስቶስ መምጣቱን የሚያውቁት ሰዎችን አይደለም እኮ አጭሩን ሰው እኮ ነው መርጦ እቤትህ እራት እንብላ ከቤተሰቦች ጋር እንደ ልብ ታየኛለህ ያለው። እንዴ ከናንተ መካከል ኃጢአት የሌለበት ሰው መጥቶ ይውገራት ያለው እኮ ቅዱሳን ሴትን አይደለም እኮ። እግሩ ላይ ሽቶ የቀባችሁን እናንተ ምን አረጋችሁ? የመጣው ክርስቶስ ወደ ምድር የመጣው እኮ ለአጽያን እንጂ ለጻድቃን አይደለም። አቶ ሼቱ ምን እያልክ ነው? ስለዚህ ቤተክርስቲያን የሥነ ምግባር ማስተማሪያ ቦታ ነች። ከቤተክርስቲያን የሸሹ ሰዎችን መመለሻ ቦታ ነች። በእርግጥ ያቺ ልጅ ሸሽታ ወይም ደግሞ የቤተክርስቲያንን መስፈርት የማታሟላ ከሆነ መስፈርቱን ስለማላቀው ነው። መስፈርቱን የምታወጣው አንተ አይደለህም። ኑ ወደዛው ቤተክርስቲያን መምጣት አለባቸው። ሁሉም የክርስቶስ ልጆች ስለሆኑ ማለት ነው። ስነ ምግባርም መማር አለባቸው። ቅዱስ የሆኑትማ ቅዱስ ናቸው። በቃ አለቀ እኮ። መምጣት ያለበት እንዳውም በስነ ምግባራቸው ትክክል አይደሉም የተባሉ ሰዎች ናቸው ወደ ቤተክርስቲያን መምጣት ያለባቸው። አንተና አንተን የመሰሉ ሰዎች ግን ተደጋግሞ ቤተክርስቲያንን ከመብላታቸው የተነሳ ኢየሱስ አጎታቸው የሚመስላቸው ሰዎች እንደዚህ ሰዎችን ታረቃቸዋል። እንደዚህ አይነት ሰዎች እያረቃችሁ አይ ይሄ የኔ ቦታ አይደለም፣ ስለዚህ ሃይማኖቴን መቀየር አለብኝ ወይም ደግሞ ይሄ አይመጥነኝም፣ ከቤተክርስቲያን ሩቅ ነው መሆን ያለብኝ እንዲሉና ለሌላ ወንጀሎች ራሳቸውን እንዲያዘጋጁ ወይም ደግሞ ለሌላ ኃጢአት ራሳቸውን እንዲያዘጋጁ ታደርጓቸዋላችሁ። የቤተክርስቲያን ጉልላት ላይ ያሉት የሰጎን እንቁላሎች ናቸው። ምን ማለት ነው? የሰጎን እንቁላል ለምንድነው ቤተክርስቲያን ላይ የሚደረገው? ሰጎን እንቁላሏን ጥላ እስኪፈለፈል ድረስ ባልና ሚስቶቹ እየተቀያየሩ እንቁላሉን ይጠብቃሉ። አይናቸው ከእንቁላሉ ላይ አይነሳም። ክርስቶስም ከቤተክርስቲያን ላይ አይኑ አይነሳም ለማለት ተምሳሌትነቱ ያ ነው። ክርስቶስ አይኑ የማይነሳበት ቦታ አንድ ኃጢአተኛ የተባለ ሰው ወደዛ ስለሄደ ምንድነው ኃጢአቱ? አንተ ማን ነው ቅዱስ ያደረገ? ሲጀምር ደነዝ ለካ ደነዝ አይልም ሰባኪ። እንዴት ናችሁ? ይሄ ቪዲዮ በጣም ሊረዝም ይችላል እና ይቅርታ ከወዲሁ እየጠየኩኝ በህይወቴ የሶሻል ሚዲያ ላይ በምንም አይነት ነገር ኢንቮልቭ አላደረግም ብዬ ለራሴ ቃል ገብቻለሁና ብዙ ነገሮች ላይ አታዩ። ለማንም ስደረብ ለማንም እንትን ስል አይዟችሁ እንትን በሉና ምናምን ብዬ ቪዲዮ ስሰራ አይታችሁኝ አታውቁ። ሸቱ ሙሉ ቪዲዮን አየሁት። መጀመሪያ ስሜታዊ ሆኜ ከመናገሬ በፊት ሙሉ ቪዲዮ ሊዮ ብዬ አየሁት። ማስታወቂያ ቪዲዮ ነው ሙሉ ቪዲዮ። መጨረሻ ላይ ስለ በጎ አድራጎት ድርጅትና ከዛ በኋላ የእሱን ኤአይ ኮርስ ለማስተዋወቅ የተሰራ ቪዲዮ ነው። መጀመሪያው ምንድነው መሰላችሁ? አባቶችን ያሸማቀቅበት ወይ ልክ አይደለም። ያኛው አባት ማለት ነው በዘመኑ ሰርቶ ለፍቶ እንትን ብሎ ተገፍቶ ምናምን ዛሬ ህይወት ለማንም አይመችም። ገብቷላ? ትላንትና የቆመ የሚመስለው ሰው ሁሉ ዛሬ ወድቆ ልታገኝ ትችላለህ። ትላንትና ትልቅ ቦታ ላይ የነበረ ሰው ሁሉ አንሶ ልታገኘው ትችላለህ። አባቶች ልጆቻቸው ከየትም ብለው ያምጡት። የአባቶች ደስታን አይተህ መሳቅ መደሰት ሲኖርብህ እንትን አርጋ እኮ ነው ያመጣችሁ እንዴት ትደሰታለህ ብለህ ማሸማቀቅ ለኔ ልክ መስሎ አልተሰማኝም። በጣም ይቅርታ። ሁለተኛው ደግሞ ምንድነው የቲክቶከሮችን ያሸማቀቅበት ወይ ልክ አይደል? ቲክቶክ ላይ እንደዛ ራቁታቸውን እንትን የሚሉ ላይቭ ላይ የሚጫጫው ያልካቸው ሰዎች ወደ ቲክቶክ ጓጉተው የገቡት አንተ በምትሰራቸው ፕሮሞሽኖች ነው። ቲክቶክ ላይ ገንዘብ ይሰራል፣ በአጭር ጊዜ ይለወጣል ምናምን የሚሉ ብዙ ማስታወቂያዎችን ካንተ አይቻለሁ እኔ። ገብቷል? አንሪያሊስቲክ የሆኑ ልክ የማይመስሉ አይነት የለውጥ አይነት ማለት ትለወጣላችሁ የሚሉ ትምህርቶችን ካንተ አይቻለሁ እና የነዛን ትምህርቶች በሰበክበት ነው ተነሳስቶ ቲክቶክ ላይ የሚገባው። ኮርስ ውድ ሊሆን ይችላል። ኮርስን መግዛት የማይችለው ሁሉ በራሱ ለመሞከር ይፍጨረጨራል። ላይቭ ላይ ይገባል። ላይቭ ላይ ይኸውልህ ከሞከርኩት ከኖርኩት ብለህ አንተ ከራስህ ህይወት ላይ አውጥተህ ብታወራው አይ ቲንክ ይሄ ትልቅ ትምህርት የሆነን ነበር ብዬ አስባለሁ። አንበሳውን የሚሰጠን ሰው ጣዖት አምላኪም ይሁን ወንጀለኛም ይሁን እጽ አዘዋዋሪም ይሁን ሰርቆ ያመጣውም ይሁን በዝሙትም ያምጣው ምንም የምናውቀው ነገር የለም።
ዩዘር 934353 ምንድነው ታሪክ ተሰራ? ኦንኮሎሎሎ የኔ ሽበላ የናይጄሪያ ቆንጆ ማርያምን የናይጄሪያ ዘፈን አጥንቼ እዘፍንልሃለሁ። ኢንቴንሽኑ ግን ልክ ስላልሆነ መጽሐፍ ቅዱስ ላይ ሁለቱ ለጸሎት የገቡትን ሰዎች አስታወሰ። እንደሱ ስላልሆንኩኝ እንደሱ አስራቴን በስነ ስርዓት ሰጣለሁ እንደሱ ኃጢአትን አልሰራም እንትን ላለው ምናምን እንዳለው ሰውዬና እኔ ኃጢአተኛውን ማረኝ ብሎ አንገቱን ደፍቶ ቀና ለማለት ፈርቶ ይቅርታ የጠየቀውን ሰውዬ አይነት ሆነብኝ። እየጠቆምክ የተሻለ እኔ ጋር የተሻለ ማስታወቂያውን ብታሰሩት እኔ ወርዝ አረጋለሁ ለማስታወቂያው አይነት ሜንታሊቲ ያለው ፕሮሞሽን መስሎ ተሰማኝና ላይቭ ላይ በህይወቴ ለመጀመሪያ ጊዜ ላይቭ ላይ በጣም ሲተኛ ያየሁት አንተን ነው። ላይቭ ላይ የሚገቡ ሰዎች ሁሉ ተጫውተው እንትን ብለው ምናምን ይወጣሉ። አንተ ላይቭ ላይ ትተኛለህ። ላይቭ ጌም ተጫውተሃል። እኔ ስጫወተው እንደዚህ ነበረ ብለህ ብታወራ ከራስህ ቢሆን ኖሮ ጥሩ ነበር። ሌሎች ሰዎች ላይ ሳጠቁ ገብተዋል አይደለ? እዛ በኋላ ደግሞ የቤተክርስቲያን አገልግሎትን ቤተክርስቲያን ማንም አይወክላት፣ አንተም አትወክላት። ቤተክርስቲያን የሚወክላት እሱ እግዚአብሔር ነው፣ ክርስቶስ ነው የቤተክርስቲያን ራስ። ገባህ አይደለ? ስለዚህ እሱ ራስ የሆነበትን ራሱ ይወክል እንጂ አንተ እነሱም አይወከሉም እነዛም አይወከሉም። ክርስቶስን ምሳ ተጋብዞ ክርስቶስ በገባ ጊዜ አመንዝሯ ሴት መታ እግሩን ስታጥቦ እንዴት አመንዝራ ሴት ታጥባለች ብለው በውስጣቸው ባወሩ ጊዜ ክርስቶስ ምን አለ መሰለው? ሁለት ሰዎች ነበሩ። አንደኛው በጣም ብዙ ዕዳ ነበረበት፣ አንደኛው ትንሽ ዕዳ ነበረበት። ከዛ አበዳሪያቸው ሁለቱንም ማራቸው እና በቃ ተውት ሲላቸው ማንኛውም በብዙ የሚወደው ይመስላል አበዳሪውን ብሎ ጠየቀው። ብዙ የተወለት ይወደዋል አለው። ስለዚህ ብዙ ኃጢአት ውስጥ ያሉ ሰዎች ይወዱታል። ይኸውልህ እንደፈለገ በኃጢአት ቢጨማለቁ መንገዳቸው ስቶ በኃጢአት ውስጥ ቢሆኑ እንደ ኃጢአተኛ ሰው እግዚአብሔር ነው የሚወደው። ቤተክርስቲያን እንዲገቡ እየገፋን ኑ ቤተክርስቲያን ኑ እያልክ እኛን ማበረታታት ሲገባ እንዴት ማታ ከክለብ ወጥተህ ቤተክርስቲያን ትገባለህ? ከክለብ ወጥቶ እኮ ይሄ ልጅ እኮ ሌላም ቦታ ልባለ ቦታ ሜጅ ቤተክርስቲያን ይምጣ እንጂ ያስቀድስ እንጂ ይጸልይ፣ ንስሐ ይግባ፣ ለውጠኝ ይበል። የድሮ አባቶች እኮ ባይዘዊ ሲጋራ እያጨሱ ቤተክርስቲያን ይገቡ ነበር። ገብቶሃል? እግዚአብሔር ከዛ አንድ ቀን ሲቆርጥላቸው ላይመለሱ ያንን ህይወት ይሄንን መስመር ይዘው ሄዱ። እንደዚህ አይነት ንስሐ ዕድል ለምን ትነፍጋለህ? ለምን አታሸማቃለህ? ለኔ መልእክቱ ኢን ጀነራል መልእክቱ ጤነኛ ሆኖ አልታየኝም። ምክርም ቢሆን ይኸውልህ ክርስቶስ አመንዝሯን ሴት አምጥተው ቁጭ ባረጉለት ጊዜ ከእናንተ ኃጢአት የሌለበት ይውገራት ነው ያለው። ከዛ በኋላ በሄዱ ጊዜ ፈራጆች የታሉ አላት። አንድም የሉም አለችው። እንግዲህ ኃጢአትን አትስሪ ብሎ ለብቻዋ ነው የመከራት የነገራ። ኃጢአትን አትስሪ ኃጢአትሽ ይቅር ተብሎልሻል ሂጂ ብሎ ለብቻዋ ሁሉም ከሄደ በኋላ ነው የነገራት። ገብቶሃል አይደለ? ሶ አንተ አደባባይ ላይ አውጥተህ የማንንም ገመና እያዝረገረክ የምታወራው አንተም የኖርካቸው ህይወቶች ስላሉ ከነሱ ከኖርክበት ብታወራ ጥሩ ነው። ምን ይላል መሰላችሁ ዘፈኑ? የአራዳ ልጅ ከዜሮ ተነስቶ ያመጣዋል የማይገባበት ገብቶ ይላል። እውነት ነው። አሁን የአራዳ ልጅ የተባልነው መስመር የለሽ ቲክቶከሮች ነን። የማንገባበት ቦታ የለም ታውቃላችሁ። ሽንት ቤት እንገባለን፣ መኝታ ቤት እንገባለን፣ የሰው ትዳር ውስጥ እንገባለን። ካሜራ የተቀረጸ ቪዲዮ ኤዲት የሚያደርግ ሰው መሆን ትፈልጋላችሁ? በሚገባ። ግን ምዝገባው የሚያልቀው ታህሳስ 20 ነው። አንድ መልአክ አንድ ሰው ከቤተ ክርስቲያን ሲርቅ እግዚአብሔር ያመዋል። አንድ ሰው ከቤተ ክርስቲያን ሲቀር እግዚአብሔር ያመዋል። ለንደንና አካባቢው ያላችሁ ምዕመናን የንስሐ አባቶቻችሁን እያለቀሳችሁ ለምኗቸው። ዛሬ ትክክለኛውን መረጃ ማግኘት ከፈለጋችሁ አቅሙ ካላችሁ በ0975 51 60 ኤአይ ሌላ ታሪክ ውስጥ ገብቷል። ስለዚህ በኤአይ ህይወታችንን እንዴት ቀለልና ዘመን ማድረግ እንደምንችል ድንቅ ስልጠና አዘጋጅተንላችኋል። መብታችሁ አትሞቱ። በቃ የፈለጋችሁትን ሁኑ። ሱሰኛም ሁኑ፣ ሌባም ሁኑ፣ ዘማዊም ሁኑ፣ በቃ ወንጀልም ስሩ። በቃ ግን አትሙቱ በእናታችሁ። አዎ ምን ያመጣል? ዶላር። በቦሌም በባሌም ዋናው ዶላሩ ነው የሚለው ፍልስፍና ነው ከጀርባ ያለው። ብዙ ጊዜ የሰውን ህይወት ምሳሌ ባትወስድ ጥሩ ነው። ምንም ይሁን ምንም ኢንቴንሽን ይሄንን ነው ፊል ያደረኩት እና ባምቢ ይኸውልሽ whatever you do stay strong። እሺ ባምቢ በጣም ጠንካራ እንደሆነች አውቃለሁ። እስከዛሬ አልተሰበረችም፣ ግን መጥረቢያ የበዛበት ዛፍ ንፋስም ይጥሏል። እና እባክሽ የኔ ቆንጆ stay strong። እሺ አለን ከጎንሽ። አም ሶሪ በጣም ስላረዘምኩባችሁ ሁላችሁንም።
ይሄ መጽሐፍ ቅዱስ ላይ ያለው ታሪክ አለ አይደል? ያቺን አመነዘረች የሚሏትን ሴት ይዘው መጥተው በድንጋይ ሊወግሯት የፈለጉት ክርስቶስ ፊት እንደዚህ አይነት ማንነት ያለን ሰዎች። ወንዱ ሚስሪች ምን እያለ ነው? እስቲ ስሙት። በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልኝ ብሎ መሾም። እንግዲህ ሰምታችሁታል። ሐሳቡ ምንድነው? አንዲት በኃጢአት የተጨማለቀች የወደቀች ምንም ጥሩ ነገር የሌላት ሴት ገዳም አስተዋወቀች ነው የሚለው እንግዲህ ሐሳቡ። እኔ ጉዳይ እሱ ላይ አይደለም። ማስታወቂያውን ለምን ልትሰራ ቻለች፣ እንዴት ልትሰራ ቻለች ራሱ መጠየቅ ያለበት አካል አለ። ምክንያቱም ማንነቷን ያላትን ስም ዝናን ተቀባይነቷን ፈልጎ ደግሞ መጥቶ ማስታወቂያ የሰራ አካል ስላለ ማለት ነው። እሱ ላይ ሳይሆን እኔ ማውራት የምፈልገው አሁንም እሸቱ መለሰ ይሄንን ቪዲዮ ከመስራት በፊት ወይም ይሄ ወንድ ልጅ ደግሞ ይሄ አሽሙረኛ ሲሆን በጣም ነው የሚያስጠላው። በቃ ፊት ለፊት እንዳንተ አይነት ፐብሊክ ፊገሮች ሐሳብም ካለ አክሰሱ አለ እሷን የምታገኝበት ማውራት የምትችልበት ምናምንና መጀመሪያ ቀርበህ እሷን አግኝተህ አውርተሃታል ወይ ይሄ ነገር ጥፋት ነው ብለህ ካመንክና ጥፋት እንደሆነ ከገባህ ቅድሚያ ከሷ ጋር ማውራት አለብህ። ከዛ ይሄንን ማስታወቂያ ያሰሩትንም አካላት ጠርተህ አንድ ላይ ይቅርታ መጠየቅም ካለበት እንደ ሃይማኖቱ አንድ ላይ ተሆኖ ይቅርታ የሚጠየቅበት ድጋሚ እንደዚህ አይነት ስህተት የማይሰራበትን ነገር ለመፍጠር ሞክረሃል ወይስ የዩቲዩብ መሸቀያ ሐሳብ ስላገኘህ ብቻ ነው እቺ ልጅ ወደ ገበያ ይዛሃት የመጣኸው? ብዙ ነገሮች ነው ያነሳኸው። ማለት አንዳንዴ የአንዳንድ ሰዎች ኃጢአት በአደባባይ ተገለጠ ማለት እኛ ጻድቅ ነን ማለት አይደለም። እንዳንተ አይነት ሰዎች ምን አይነት እኔን ጨምሮ ምን አይነት ሰዎች ነን መሰለህ? ይሄ መጽሐፍ ቅዱስ ላይ ያለው ታሪክ አለ አይደል? ያቺን አመነዘረች የሚሏትን ሴት ይዘው መጥተው በድንጋይ ሊወግሯት የፈለጉት ክርስቶስ ፊት እንደዚህ አይነት ማንነት ያለን ሰዎች፣ የሆነ ሰው ወድቆ ከተገኘ ለመውገር ድንጋይ የምናነሳ ማለት ነው። እንደዚህ አይነት ማንነት ያለን ሰዎች ነገ ክርስቶስ ድጋሚ ቢመጣ ከመስቀል ወደ ኋላ አንልም፣ እንሰቅለዋለን። ምክንያቱም ለሰው ያላዘኑ ሰዎች ነበር ለክርስቶስ የሚያራሩት። በክርስቶስ እጅ የተፈጠረውን ሰውዬ ወድቆ ስላገኘ ነው ብቻ በዚህ ደረጃ የምንጨክን ሰዎች ስላለን ማለት ነው። ስለ ትውልድ ማሰብ ምናምን ስታወራ ደግሞ በጣም የሚያስቀኝ ነገር ራስህ ያልከው ነገር እኔ ልጆቼ ስልክ እንዲያዩ ቴሌቪዥን እንዲጠቀሙ አልፈልግም የልጅ ጠር ነው ብለህ ጋሽ እሸቱ እያልክ እኮ የመጣህ የቀለድክብን ሰው እኮ ነው በየቤታችን የተናገርከውን እንኳን መኖር ያልቻልክ ሰውዬ ማለት ነው። በዚህ ደረጃ ፐብሊክ ፊገር ነው ተደማጭነት አለኝ የሚል ሰው በዚህ ደረጃ የሆነን ሰው ሜንሽን አድርጎ የሆነ ኃጢአቷን ደርድሮ ስሟን ሳይጠቅስ ብቻ አሽሙር በሚመስል ነገር ማውራት በራሱ እንዳልበሰልክ እንዳንተ አይነት ሰው ፐብሊክ ፊገር መሆን እንደሌለበት ሁሉ የሚያሳይ ነው ማለት ነው። ስለዚህ እንደዚህ ያሉ ነገሮችን ከመስራት በፊት እንደ አንተ ስንት ነገር ታዝበናል እኮ መስማት የማንፈልገውን በትንንሽ ልጆች አንደበት የሚያስደነግጡ ህፃናትን ልጆቻችን ማየት የሌለባቸውን ህፃናት እኮ ሾህ ላይ አቅርበህ እኮ ስንት አሸማቀህናል እኮ ስንት ነገር ሰምተን የለ እንዴ? ስንት ነገር ታዝበናል እኮ። ስለ ገዳም መርዳት ካወራህ እኮ እዚህ ሀገር ስንት መረዳት ያለባቸው አንድ ቀን ማስቀደሻ ያጡ ገዳማት ያሉበት እልፍ ገዳማት ባሉበት ሀገር እኮ አሜሪካ ድረስ ሄደን ገዳም ካላሰራን ብላችሁ እኮ ስንት ተአምር ታሪክ ስትሰሩ የነበራችሁ ሰዎች እኮ ናችሁ። እንደ ሴት ደግሞ ሚስት አለ፣ እናት አለ፣ እህት አለ። እቺ ልጅ ቀረብ አድርጎ ማናገር ነው። በጣም የበሰልኩ ነኝ የተማርኩ ሰው ነኝ ምናምን የምትል ሰው አይደለም። የእናንተ መማር የእናንተ መብሰል ምኑ ጋር ካልተማረው የግንዛቤ ጥረት ካለበት ሰው ጋር እኩል ሰው የምትጨፈጭፉ ከሆነ የእናንተ ፐብሊክ ፊገርነት ምንድን ነው ጥቅሙ? ነጠላ ጣፍቶ ወይም የሆነ ቆብ ደፍቶ ወይም የሆነ ነገር አድርጎ ወይም የእናንተ ሃይማኖተኝነት ለሶሻል ሚዲያው ብቻ ነው? የእናንተ ፈራሃ እግዚአብሔር ሶሻል ሚዲያ ላይ ብቻ ነው? የታይታ አትኖሩትም? ኧረ በስመ አብ። 3 አንበሳ ካወረዳችሁ ራቁቷን ሻወር ነው ማስወስዳት። ቅንድቧን ትላጨው ብብቷን ባለፈው እሱን ቀጥቻታለሁ። እንግዲህ እና እላለሁ እሸቱ ወንድሜ ይኸኛው አንተ ያስላጨኸውስ ለጽድቅ ነው። ይደር አይደለም ላጨው ያለካ አስላጨው ያለካ
እና ይሄስ ኖርማል ነው? ኖርማል አይደለም። ኖርማል አይደለማ። የ12 እና የ13 ዓመት ታዳጊ ህፃናት ይዛችሁ ገና አይምሯቸው ሳይበስል ዘፈኑን እንደመገሰጽና ለእናንተ አይሆንም እንደማለት ጭራሽ እንዲዘፍኑ የምትገፋፏቸው እናንተ ናችሁ። ይሄ ጀግንነት ሳይሆን ቻይልድ ኤክስፕሎይቴሽን ወይም ህፃናትን ለቪው መበዝበዝ ወይም መሸጥ ይባላል። እሸቱ መለሰ እንዳንተ አይነት ደፋር አይቼ አላውቅም። ኑሮህ በምንድን ነው የተመሰረተው? በህፃናት ልጆች። ትንሹ እድሜ 4 ዓመት፣ ትልቁ ደግሞ እድሜ 8 ዓመት አንተ ጋር የሚመጡት ልጆች። ምን ያህል ድፍረት ብታገኝ ነው? ምን ያህል ሞራል ቢኖርህ ነው ስለ ቻይልድ ኤክስፕሎይቴሽን የምታወራው እንዴ? ቋሚ እኮ ሚዲያ እኮ አለ። ድንቅ ልጆች ብለህ ልጆችን ትመዘብራለህ፣ ትበዘብዛለህ። አልፈህ ተርፈህ የምትጠይቃቸው ጥያቄዎች፣ ሜካፕ ትቀበያለሽ ወይ? ቦይፍሬንድ አለሽ? መቼ ማግባት ትፈልጊያለሽ? አልኮል ትጠጫለሽ ወይ? መቼ አቆምሽ አልኮል? ጠላ ነው አረቄ ነው የምትወጂ እያልክ በተደጋጋሚ የምትጠይቀው አንተ ነህ። እንዴት ያለህ ደፋር ነህ በል። ምን ያህል ደፋርና አይናውጣ እንደሆንክ የኔ ልጆች ቲቪ አያዩ ብለህ የሌላን ሰው ልጆች ግን ያንተ ሶርስ ኦፍ ኢንከም ናቸው፣ ቋሚ ገቢዎችህ ድንቅ ልጆች ብለህ ያስቀመጥካቸው ህፃናት ናቸው። አታፍርም? እንዴት አይነት ሞራል ቢኖርክ ነው? በጣም የሚደንቀው ነገር ደግሞ አሁን ራሱ ይህን ቪዲዮ በሰራህበት መጨረሻ ላይ ኤአይ ስልጠና ብለህ እንደገና ማስታወቂያ ሰራ። ምንም ነገር አንተ ገንዘብ ነው የምታደርገው። አትዳፈር። ደግሞ ማን ሆነህ ነው አንተ ፈራጅ የሆንከው? እስቲ ሰከን በል። ገባህ? የሚጠይቅ ስለሌለ ነው እንጂ አንተ ነበርክ መጀመሪያ ጄል መውረድ የነበረብህ። ተረጋጋ። መጀመሪያ ራስህን ፈትሽ። እንን ስንል ባምቢ ልክ ነች፣ ባምቢ አላጠፋችም፣ ስህተት አልሰራችም። እንግዲህ ብዙ ሰዎች ኮመንት ላይ የእሸቱን ቪዲዮ ሙሉን ስላላየኸው ነው እስቲ ሙሉን ይኸው ቅድሚያ እና እሸቱ ልክ እንደሆነ ይገባሃል ምናምን ሲሉኝ እኔ ደግሞ እነሱን አምኜ ገብቼ እሱን ቪዲዮ ማየት ጭራሽ አሁን ያላየኋቸውን ደግሞ ምን ያህል በዚህ ደረጃ እንዴት ወንድ ልጅ አሽሟጣጭና ሀሜተኛ ይሆናል? እግዚአብሔር እንዴ ቆፍጠን በሉ እንጂ አንዳንድ ወንዶች በመድኃኒዓለም ይኸው ከላይ ይህም ቪዲዮ ይዩት። ለምሳሌ ሰላም ቤተሰቦች፣ ይሄ የጎሪያ ቢቲ እንትን ቤተክርስቲያን ጸበል ነው። ያ እንደምታዩት ብራንድ ነገር ነው ይዤላችሁ የመጣሁት። በእኔ በኩል ከገዛችሁ ከተጠመቃችሁ በአንድ ጊዜ ሰይጣኑ ይለቃችኋል። በዚህኛው 7 ጊዜ ጮሆ ነው የሚወጣው። በዚህኛዋ ባንዴ ነው። እቺ ቪአይፒ ፓኬጅ ነች። ሰሞኑን ላይቭ ገባለሁ፣ ጊቫዌ ይኖረኛል። 7 ጊዜ በረከትሽ ይደርብን፣ በረከቱ አይደርብን ያላችሁ ኮሜንት ላይ ጻፉልኝ። ማለት በቃ ሙሉ ቪዲዮ ሰው እንደዚህ እንዴት ሀሜትና ሽሙጥ የሚመስል ነገር እንዴት ይሰራል እንዴ? አንተ የግድ ኮንተንት አዲስ ኮንተንት መጀመር ስላለብህ የሰዎችን ስም እያጣጣልክ ነው እንዴ? ሌላው ይሄ አሁን እሷ ለገዳም ማስታወቂያ ምናምን ሰራች፣ መቼ ነው የሰራችሁ ብዬ እሷንም ገብቼ አካውንቷን ቼክ አደረኩኝ። የለም የቅርብ ቪዲዮ የላትም። የግድ አንተ የሆነ ነገር ማድረግ ስላለብህ የቆየ ሰው ታሪክ እየመዘስክ ነው እንዴ አጀንዳ የምትሆነው? እሱንም ተከትላችሁ ልክ ነው የምትሉት። በቅርቡ የቤተ ክርስቲያን የገዳም ማስታወቂያ የሰራችሁን አይታችኋል ወይስ ያለፈው? በእሷ ዘመንማ ብዙም ሰርተዋል፣ አብረዋት የሰሩ ሰዎች አሉ። በቃ አሁን ላይ እየሰራች አይደለም አችሊ። ወይስ ነገር እየቆሰቆሳችሁ ሰውን ማቁሰል ስለምትወዱ? ይሄንን ስንል ባምቢ ልክ ነች፣ ባምቢ አላጠፋችም፣ ስህተት አልሰራችም እያልን አይደለም። ግን በሰው ኃጢአት አትመጻደቁ ነው እያልን ያለ ነው። በቃ አትመጻደቁ። የዚህ ሰውዬ ደግሞ ፐርሰናል አደረገው። በቃ የሆነ የከለከለች ወይም ደግሞ የተጋራች ጥቅም አለ እንዴ? እንደዛ ነው ይመስለው ማርያም። ስለዚህ ይሄ እየመጣችሁ ኮመንት ላይ ደግሞ እሸቱ ልክ ነው ምናምን፣ ምንድን ነው ልክነቱ? አብራራ ብትባል አታብራራ። ለቤተ ክርስቲያን የተሰራው ማስታወቂያ የገቢ ማሰባሰቢያ ከሆነ እሷ ብቻ አይደለችም፣ ብዙ በዓለም የሚኖሩ ሰዎች ሰርተዋል። አሁንም ልጅቷ ብላለች ከዚህ በኋላ እኔ መስራትም አላማም ሀሳቡም የለኝም። እንደገና ይሄንን ማስታወቂያ ስትሰራም እኔ ልስራላችሁ ብላ አልሄደችም። አትደንቁሩ። እኔ ልስራ ብላ ሄዳ አይደለም። የቤተ ክርስቲያን ሰዎች ናቸው እንደዚህ አይነት ተጽዕኖ ፈጣሪ ተሰሚነት ያላቸው ብዙ ፎሎወር ያላቸውን ሰዎች ፈልገው የሚመጡት። ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ የእናትና የልጁ። እኔ አሁን በዚህ ጉዳይ ላይ መናገር የምፈልገው ምንድን ነው፣ አንዳንዴ ስንናገር ብናስብ ጥሩ ነው ብዬ አስባለሁ። አይ ነው ኮሜዲያን እሸቱ ከበጎ ለቤተ ክርስቲያን ከመቆርቆር ቅን ነገር ከማሰብ ስሟ ሊጠለሽ ይችላል፣ ሌሎቹ ሊሰድቧት ይችላሉ፣
ሌሎቹ እንደዚህ ሊያደርጓት ይችላሉ በሚለው በቅንነት ተነስቶ ይመስለኛል ይሄን ሊል የቻለው። እዚህ ጋር የምታዩት ሀና ወይም ደግሞ ባምቢ ትባላለች በሶሻል ሚዲያ ስሟ። ምንድን ነው የገዳም አባቶች ቤተ ክርስቲያንን እንድትረዳ ይጠይቋትን ጠይቀው እሷ ደግሞ ቤተ ክርስቲያንን ለመርዳት በእሷ ፔጅ ላይ ብዙ ነገር በገንዘብ እርዳታ ለማድረግ ነው። ኮሜዲያን እሸቱ በመጀመሪያ ሁላችንም ኃጢአተኞች ነን። ቤተ ክርስቲያን ላይ ማናችንም ጻድቅ የለንም አንተም ብለኸዋል። ግን እንደዚህ የምታረግ እንደዚህ የምትል ብለን ሰነድ በሙሉ አድርገን ከመጣን እኛ ማንን? የክርስቶስ ትምህርት እንደሱ አይደል። ሁላችንንም ሊያድነን የመጣ አምላክ ነው። ቤተ ክርስቲያን ደግሞ ሁላችንንም የምትሰበስብ ናት። ሁላችንንም ክርስቶስ ሲመጣ ለኃጢያንን ለማዳን እንጂ ለጻድቃን እንዳልመጣ በግልጽ ተናግሯል። ስለዚህ አሁን ለምሳሌ በሶሻል ሚዲያ ላይ ራሱ ብንል የቤተ ክርስቲያን አባቶች ሶሻል ሚዲያ ላይ ብዙ ጊዜ ተጠቃሚ አይደሉም። ስፔሻሊ የገዳም ሰዎች ስልክ እንኳን የላቸው። ባምቢ ምን ትስራ ምን ትሁን የሚያውቁት ነገር የለም። እኛ ምን እንስራ ምን አንስራ የሚያውቁት ነገር የለም። እነሱ በገዳም ሄደው ሊሳለሙም ሆነ በረከት ሊያገኙም ሆነ ማንኛውንም ነገር ሊያደርጉ የሚሄዱ ወንድምና እህቶቻችንን እንደው ሶሻል ሚዲያ ላይ እንቀሳቀሳለሁ ማግዛችሁ ምረዳችሁ ነገር አለ ሲባል እነዚህ አባቶች እንደዛ ከሆነማ እሺ ልጄ ይሄን ነገር አርጊ ብለው ይላሉ። ይሄን ደግሞ ይዛ መጣ በቅንነት ይቺ ሴት ልታረግ ፈለገች። ስለዚህ ምንድነው ጥፋቷ? ይህን ልታረግ ማንም ሰው ገዳም ሄዶ አባቶችን እናቶችን ሳይ አዝኖ እኔ በምታወቅበት ሶሻል ሚዲያ ላይ ለበረከት ልስራ ማለት ኃጢአቱ መንጋ ነው። ማናችንን ጻድቅ ማናችንን ኳሊፋይድ የሆንን ማናችንን እግዚአብሔር ፊት መቆም የምንችል ክርስቶስ ፊት መቆም የምንችል በቸርነቱ ስላጠበን እንጂ በደሙ ስለሸፈነን እንጂ መኖር የሚገባን ሰዎች የለንም። እና አንዳንዴ ኮሜዲያን እሸቱ ነው በእንደዚህ አይነት ነገሮች ላይ እንደው እሷን ደውለህ ብታናግራት እንደት ከምን አንጻር ነው ይሄን የተቀበልሽው? ለምንድን ነው ይሄን ያረግሽው? ለምንስ እንደዚህ ሆነ ብለህ መጠየቅ ስትችል አንተ ስታረገው ጽድቅ እሷ ስታረገው ደግሞ ኃጢአት የሚባል ነገር እኔ አይታየኝም። ሁላችንም በክርስቶስ ፊት አንድ ነን። አንድ በደሙ ያነጻን አንድ ነን። ብዙ ስጋዊ ችግር ያለብን፣ ብዙ ስጋዊ ፈተና ያለብን፣ ብዙ ነገሮችን ያጠፋን ሰዎች ነን። ስለዚህ ለቤተ ክርስቲያን ማናችሁም የኦርቶዶክስ ተዋህዶ ልጆች ማናችሁም ለቤተ ክርስቲያን በቅንነት እናግዛለን እንረዳለን የምትሉ ካላችሁ እውነቴን ነው ምለው እግዚአብሔር በበረከት ይጎብኛችሁ። እግዚአብሔር ያስባችሁ። ለቤተ ክርስቲያን እንዳስባችሁ እናንተንም አምላክ ያስባችሁ። ይህን እንጂ ምለው ማንንም ከማንም ከባምቢውን እኔ ከማንም የባስኩ ኃጢአተኛ ነኝ። ስለዚህ አንቺ ላይ ድንጋይ ልሰነዝር ወይም ደግሞ እጄን ላነሳ ወይም ሰው ጠፍቶ ነው። አዎ ሰው ጠፍቷል። ሁሉም ላይ እግዚአብሔር ፊት ብንቆም ማናችንም መቆም አንችልም። ማናችንም ነው ማወራ። ስለዚህ እንደዚህ ብሎ በጣም ሰውን ጀጅ ማድረጉ ከባድ ነው ብዬ አስባለሁ። ስለዚህ ባምቢሻም ለቅንነትሽ እግዚአብሔር ይስጥሽ። አንዳንዴ የምትቀልጃቸው ምናምን ነገሮችን እኔ እንደ ቀልድ ነው የማያቸው። ጨዋታ ማቅ ሰው ነኝ። በቤተ ክርስቲያን ጉዳይ ላይ ሲመጣ ቅን ልብ ሆነሽ በተንኮል ሳታስቢ ኧረ እንደዚህ ይሉኛል ብለሽ ሳታስቢ መምጣትሽ በጣም ደስ ብሎኛል። ሌሎቻችሁ መቶቻችን ወንድሞቻችን ለቤተ ክርስቲያን በቅንነት የምትመጡ ቤተ ክርስቲያን እጇን ዘርግታ ትቀበላለች። ማናችሁ ቤተ ክርስቲያን ጄጅ ልታረጋችሁ ሳይሆን በንስሐ እንድትመለሱላት የምትፈልግና ትላለው። ቀናችሁ ይባረክ። መልካም ቀን ይመቻችሁ።